ሴቲቱ መኪናዋን ወደ ቁልቁለት ገደል ገፋችው። የ2 ዓመት ሕፃን ልጅዋ አሁንም ውስጥ ነበረ። እብድ ሆና አይደለም፣ ነገር ግን ጭንቅ ጥብብ ብሏት ነበር። ሁሉም ነገር የጀመረው ታናሹ ልጅዋ በስህተት የዘመናዊዋን መኪና ራሷን የማሸግ ኦቶ ሎክ ቁልፍ ሲነካው ነበር። በቅጽበት ሁሉም በሮች በጥብቅ ተቆለፉ። እናቲቱም ውጭ ቀረች። ወዲያው ደንግጣ አንድ የእንጨት ዘንግ በመስኮቱ በኩል ለማስገባት ሞከረች። ነገር ግን የመኪናው መስኮት በጣም ጠንካራ በመሆኑ እንጨቱን በሁለት ቦታ ሰበረው። እናትና ልጅ በመኪናው ተለያዩ። ከጥቂት ጊዜያት በፊት ቀደም ሲል የታወቀች የፖፕ ዘፋኝ የነበረችው ሳንድራ የሙዚቃ አዘጋጅ ባለቤቷ ካርል የማገጠባት እንደሆነ ጠረጠረች። በነገሩ ተበሳጭታ ልጇን ዳዊትን ይዛ በይፋዊው ጥይት የማይበሳ መስኮትና አውቶማቲክ የበር መቆለፊያ በተገጠመለት አዲሱ ሞኖሊዝ በተባለ ዘመናዊ መኪናቸው ወደ ኤልኤ ጉዞ ጀመረች። ጭር ባለው አውራ ጎዳና ላይ ሳንድራ በስልኳ ተዲስትራክት ሆና ትኩረቷ ተስቦ መኪናውን ስታስወጣ ከአንድ አጋዘን ጋር ተጋጨች። ያጋጠመውን ጉዳት ለማየት ከወረደች በኋላ ዳዊት ውስጥ ተቆልፎበት እንደቀረ ተገነዘበች። ዳዊት በስህተት የመኪናውን ቮልት ሞድ የካዝና እውነታ አበራርቶት ነበር። ይህ የደህንነት ሥርዓት ሊከፈት የሚችለው በስማርትፎን ብቻ ነበር። ሳንድራ ስልኩን እንዴት መጠቀም እንዳለበት ለዳዊት በጭንቀት ማስረገጥ ጀመረች። በስክሪኑ ላይ ያለውን ቁልፍ አንድ ጊዜ ብቻ ቢስበው እናትና ልጅ ሊገናኙ ይችሉ ነበር። ነገር ግን ዳዊት ምንም ሊገባው አልቻለም። ስክሪኑን በዘፈቀደ ይነካካው ጀመር። ሳንድራ ትዕግሥት አጣች። ብስጭት ብላ መጮህ ስትጀምር ዳዊት ፈራ። ስልኩም ከእጁ አምልጦታች ወለሉ ላይ ወደቀ። በዚያች ቅጽበት ሳንድራ ሙሉ በሙሉ ተስፋ ቆረጠች። ሰው በሌለበት ምድረ በዳ መሃል ተጠቅልለው ቀሩ። የሚጓዙበት የአፈር መንገድ ምንም አይነት የመኪና እንቅስቃሴ አልነበረውም። በዙሪያቸው ድንጋይና ማቂያ የሌለው አሸዋ ብቻ ነበር። ሳንድራ ራሷን ለማረጋጋት እየሞከረች ከመኪናው ዘመናዊ ሥርዓት ጋር ለመነጋገር ሞከረች። ነገር ግን ሥርዓቱ እንደታሸገ የባንክ ካዝና ዝምታን መረጠ። ሳንድራ አእምሮዋን ልታጣ ምንም አልቀራትም። ድንጋይ አንስታ የመኪናውን መስኮት ለመስበር ሞከረች። ደጋግማ ብትመታውም ድንጋዩ ተሰባበረ እንጂ መስኮቱ ጭረት እንኳ አልደረሰበትም። ዳዊት በእናቱ ድንገተኛ ግልፍተኝነት ደንግጦ ማልቀስ ጀመረ። ሳንድራ ከመስኮቱ ውጭ ሆና አረጋጋችው። እርዳታ መፈለግ እንዳለባት በመገንዘብም ወደ በረሃው አቅጣጫ ጉዞ ጀመረች። ደስ በሚል ሁኔታ ብዙ ሳትሄድ የኤሌክትሪክ መኪና ማቻርጂንግ ጣቢያ አየች። ነገር ግን የብረት በሩ ተቆልፎ ነበር። ደጋግማ ብትጠራም የሚመልስላት አጣች። አጥሩን ዘልላ ለማለፍ ስትሞክር እግሯ አምልጧት ስለታም ድንጋዮች ላይ በህመም ወደቀች። ህመሙን ተቋቁማ ወደ ውስጥ ብትገባም ቦታው ጭር ያለ ባዶ ነበር። እዚያ የነበረው ስልክም አይሰራም። በጭንቀት አካባቢውን ስትፈልግ አንድ ትልቅ ቁልፍ፣ ሬንጅ እና የእጅ መብራት አገኘች። ወደ መኪናዋ ለመመለስ ስትቸኩል በዙሪያው የዱር አራዊት ያሰሙ የነበረው ጩኸት አስተጋባ። ስለ ልጅዋ ተጨንቃ በፍጥነት ስትመለስ አንድ አደገኛ የዱር ውሻ ከመኪናው አቅራቢያ ሲያንዣብብ አየች። ውሻው ወደ ሳንድራ ሊያጠቃ ሲመጣ ወደ መኪናው ጣሪያ ላይ ወጣች። በእጅዋ የያዘችውን ቁልፍ በማወዛወዝ ውሻውን አበረረችው። በመቀጠልም ቁልፉ ሙሉ ኃይሏን ተጠቅማ ወደ መስኮቱ ሰነዛረችው። ደጋግማ ብትመታውም የመኪናው መስኮት ንቅንቅ አላለም። ሳንድራ ሙሉ በሙሉ ድቅቅ አለች። አሁን ልታደርግ የምትችለው ነገር ቢኖር ዳዊት እስኪተኛ ድረስ ከመስኮቱ ውጭ ሆና ማረጋጋት ብቻ ነበር። በማግስቱ የሚያቃጥለው ፀሐይ ምድሩን ያጋለው ነበር። ሳንድራ በከፍተኛ ሙቀት ነቃች። ወዲያውኑም አደጋውን ተገነዘበች። ከቤቱ ውጭ ያለው ሙቀት 94 ዲግሪ ፋረንሃይት 34 ዲግሪ ሴልሺየስ ደርሷል። ከመኪናው ውስጥ ደግሞ ከዚህ የበለጠ ይሞቃል። ሳንድራ በፍጥነት የላይኛውን ልብስዋን አውልቃ ኃይለኛውን የፀሐይ ብርሃን ለመከልከል በመኪናው የላይኛው መስኮት ሳንሩፍ ላይ አልበሰችው። ነገር ግን ዳዊት አሁንም ከባድ ልብሶችን እንደለበሰ ነበር። ከሙቀቱ የተነሳ ያቆራርጠው ነበር። ልጅዋ ሲሰቃይ ማየት ለሳንድራ የከፋ የተስፋ መቁረጥና የብቃት ማነስ ስሜት ፈጠረባት። ነገር ግን በውስጥዋ የሚቃጠለው ህመም ቢኖርም ዝም ብላ ሞትን መጠበቅ እንደሌለባት አወቀች። ሳንድራ ቀደም ሲል ያየችውን የመንገድ ምልክት ድንገት አስበች። ምልክቱ በአቅራቢያው አውሮፕላን ማረፊያ እንዳለ ያሳያል። ይህ ዕድላቸው ሊሆን ይችላል። እንደገና ወደ ሰፊው በረሃ ወጣች። ነገር ግን አንድም ሰው የሚታይ አልነበረም። የጽኑ ጥምና ራብ ስሜት ተሰማት። ከዚያም ያልተጠበቀ የሚፈስ ውሃ ድምፅ ሰማች። ድምፁን ተከተላ ስትሄድ በእርግጥም ትንሽ የውሃ ፍሰት አገኘች። ተስፋ አድርጋ ጥቂት ቀመሰች። ነገር ግን ውሃው በጣም መራራ በመሆኑ ወዲያውኑ እንትፍ አለችው። ሌላ አማራጭ ስለሌላት ወደ አውሮፕላን ማረፊያው ጉዞዋን ቀጠለች። ሳንድራ በመጨረሻ ከርቀት አንድ አውሮፕላን አየች። ነገር ግን ስትቀርበው የወደቀና የተበላሸ አውሮፕላን እንደሆነ ተረዳች። ተስፋ ሳትቆርጥ ጠቃሚ ነገር ለመፈለግ ወደ ውስጥ ገባች። አውሮፕላኑ ባዶ ነበር። ጥቂት የዊስኪ ብልቃጦች ብቻ ቀርተዋል።
ጥማቷን ለማስታገስ ጥቂት ፉት አለች። እንዲሁም በኋላ ሊጠቅማት የሚችል ባዶ ባልዲ አገኘች። መስኮቷ አጠገብ ተስፋ ቆርጣ ተቀብላ ሳለች ከታች የተከመረ እንጨት አየች። አንድ ሐሳብ መጣላት። በብዙ ጥረት የአውሮፕላኑን ጎማ ወደ ታች ገፍትራ በመጣል እሳት ለኮሰችበት። ጥቁሩ ጭስ የሰዎችን ትኩረት ስቦ እርዳታ ያመጣል ብላ ተመኘች። ሳንድራ በፍጥነት መመለስ ነበረባት። ዳዊት አሁንም መኪና ውስጥ ተቆልፎበታል። የውጭው ሙቀት 107 ዲግሪ ፋረንሃይት 41 ዲግሪ ሴልሺየስ ደርሷል። ወደ ትንሹ የውሃ ፍሰት ሮጣ ባልዲዋን ሞልታ በፍጥነት ተመለሰች። ነገር ግን ስትደርስ ዳዊት ከሙቀቱ የተነሳ ራሱን ስቶ ነበር። ሳንድራ ደነገጠች፣ ልቧም ተሰበረ። መኪናውን ጊዜያዊ ቅዝቃዜ ለመስጠት ወዲያውኑ ውሃውን መኪናው ጣሪያ ላይ ደፋችው። ከዚያም የደረቁ እንጨቶችን ለኩሳ ጭሱን ወደ መኪናው አየር ማስገቢያ አነደደችው። ጭሱ በሮቹ እንዲከፈቱ ያደርጋል ብላ አስባ ነበር። ነገር ግን የመኪናው የውጭ አየር ማስገቢያ ስርዓት ተዘጋ። ይህም ዳዊት የመታፈን አደጋ ላይ እንዲወድቅ አደረገው። ስህተቷን የተገነዘበችው ሳንድራ በፍጥነት እሳቱን አጠፋችው። ብስጭት በላይዋ ላይ ሰፈነ። ቁልፉን አንስታ መኪናውን በቁጣ ደበደበችው። ነገር ግን እንደተጠበቀው መኪናው ምንም አልሆነም። ራሷን አረጋጋችና ዳዊትን ስታየው ፊቱ ቀልቶ ወደፊት ተደፍቶ ምንም አይነት ምላሽ አይሰጥም ነበር። ሳንድራ ተስፋ ቆረጠች። በጥፋተኝነት ስሜትና በተስፋ መቁረጥ ተዋጠች። በዚያች ቅጽበት የዳዊት ጣት ትንሽ ሲንቀሳቀስ አየች። ደስታ በሳንድራ ላይ ሰፈነ፣ አዲስ ወኔም ሰጣት። ነገር ግን ድንገት አንድ የዱር ውሻ ከየት መጣ ሳይባል ወደ እሷ ሮጠ። ደንግጣ ከመኪናው ስር ተሸሸገች። ነገር ግን የተራበው ውሻ እግሯን አጥብቆ ነከሰት። ሳንድራ በህመም ጮኸች። በመጨረሻም ገፍትራ ልታመልጥ ቻለች። ውሻው ቀደም ሲል በመኪናው ተመቶ የሞተውን አጋዘን ለመብላት ዞረ። አጋጣሚውን በመጠቀም ሳንድራ ቁልፉን ተጠቅማ አጋዘኑን ገፍትራ አራቀችው። ነገር ግን አሁን መኪናው የደገፈውን ነገር ስለጣለ ወደ ኋላ መንሸራተት ጀመረ። ሳንድራ በፍጥነት ከመኪናው ስር ወጥታ የመኪናውን መንሸራተት ለማስቆም በሙሉ ኃይሏ ገፋችው። ነገር ግን ጥረቷ ሁሉ ከንቱ ነበር። መኪናው ወደ ቁልቁለት ገደል ሊወድቅ ሲል አንድ ትልቅ ድንጋይ ጎማውን ይዞት በመጨረሻው ቅጽበት አቆመው። ሳንድራ በመጨረሻ እፎይ አለች። መኪናው ውስጥ ራሱን ስቶ ያለውን ዳዊትን ስታይ ልቧ በህመም ተቃጠለ። በሮቹን መክፈት ካልቻለች ልጇን በእርግጥ ልታጣው ትችላለች። ወደ ገደሉ ቁልቁለት ዞር ብላ ስታይ ሳንድራ አንድ እብድ ያለ ሐሳብ መጣላት። መኪናውን ወደ ገደሉ ለመግፋትና አደጋው በሮቹን ሰብሮ እንዲከፍታቸው ለማድረግ ወሰነች። መኪናው ወደ ገደሉ በተከሰከሰበት ቅጽበት የመኪናው ዘመናዊ ስርዓት ወዲያውኑ ሠራ። የማስጠንቀቂያ ደወል ማስተጋባ። የጋይሮስኮፕ ሚዛን መጠበቂያ ስርዓቱ ሥራ ጀመረ። በመሃል አየር ላይ የመኪናውን አቀማመጥ አስተካከለ። ከዚያም ከባድ ድምፅ ተሰማ። መኪናው መሬት ላይ ወደቀ። ሳንድራ ወደ ገደሉ ስር ሮጣ ወረደች። ነገር ግን መኪናው ምንም ሳይሆን አቧራ ብቻ ለብሶ በማየቷ ተደነቀች። አደጋው በዳዊት ላይ ያደረሰውን ጉዳት አስባ እንደገና ተስፋ ቆረጠች። በሩን በጭንቀት ስትደበድብ ድንገት በሩ የተከፈተ ያህል መስሎ ይታያት ጀመር። በጥንቃቄ እጀታውን ስትስበው በሩ በቀላሉ ተከፈተ። ሳንድራ በከፍተኛ እፎይታ ተዋጠች። ዳዊትን በፍጥነት አውጥታ እንዲቀዘቅዝ ወደ አንድ ጥላ ቦታ ወሰደችው። ሳንድራ እፎይ ብላ እረፍት ስትወስድ መኪናው የራስ ምርመራ ሴልፍ ዳያግኖሲስ ማድረግ ጀመረ። ከጥቂት ደቂቃዎች በኋላ ምንም ጉዳት እንዳልደረሰበት አሳይቶ እንደገና ተነሳ። ሳንድራ በማይታመን ስሜት ተመለከተች። ዳዊት አሁንም ራሱን እንደሳተ ነበር። በአስቸኳይ ሕክምና ያስፈልገዋል። ልጇን በጥንቃቄ ዕቃው ውስጥ አስቀምጣ መኪናውን አስነስታ ከገደሉ ስር ወደ ላይ ነዳች። ብዙ ሳይቆዩ በሾሉ ድንጋዮች የተሞላ አቀበት ላይ ደረሱ። ሳንድራ ወዲያውኑ የመኪናውን ሁሉንም አይነት መሬት መቋቋሚያ ኦል ተሬን ኮንትሮል አበራችው። የመኪናው አካል ቻሲ ወደ ላይ ከፍ አለ። እሷም ነዳጁን መጨረሻው ድረስ ረገጠችው። ግጭት ተመዝግቧል። ግጭት ተመዝግቧል። ግጭት 200 ጫማ። እባክዎን ይንዱ። በመጨረሻም ከአደጋው አመጡ። ሆስፒታል እንደደረሱ ሳንድራ ዳዊት ቀስ ብሎ ሲነቃ ተመለከተች። ለመጀመሪያ ጊዜ ሳንድራ ብሎ ከመጠራት ይልቅ እናት ብሎ ጠራት።